ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። እንዲህ ያለ ጦርነት ይኖራል ብላችሁ አስባችሁ እንኳን ታውቃላችሁ? የሚያልቅ ፍልሚያ አይመስልም። በኤልያስና ኦቲስ መሃል ነበረ። ከድሮ ጀምሮ ጦርነቱን የፈጠረው ኦቲስ ነገሮች እንዲስተካከሉ ይፈልጋል። በሽታ እንዲቀንስ፣ ህመም እንዲጠፋ ወዘተ። የጭራቁ ንጉስ ደግሞ መጥፎ ነው። ህይወት መጨረሻው ሞት ነው ስለሚል ስለዚህ ነገሮችን ለማጥፋት ይሞክራል። ጦርነቱ ከባድ ነበረ። ሁለቱም ክፍሎች በከፋ ተጎድተዋል። በዛ ጊዜም ዳመናች የቀስተ ዳመናዋ ልዕልት ተከሰተች። አስማታዊውን የቀስተ ደመና መስታወት በመጠቀምም ሁለቱንም አስማታዊ ወንድሞች ወሰደቻቸው። ጦርነቱ ኃያል ቢሆን እንኳን ምድሯ ላይ ምንም አልሆነም። ይህ ቦታ የሚታወቀው በሰላምና ውበቱ ነው። ተገናኘንም። ለካስ ዳመናች የልጅነት ጓደኛቸው ነበረች። አንድ ቀን ግን ድንገት ተሰለበች። ከላመን ያለፈው ዋጋ የለውም፣ አሁን ግን ደህና ነኝ። እዚህ የፈለኩትን ነገር መፍጠር እችላለሁ። ተመልከቱ። ጻኒ ያላችሁ ነገ ለምግብ ትጣሉ ነበረ። አሁን ያጣላችሁ እሱ ነው? ገባኝ። በቂ አይደለም። ወርቅና ብርስ ብዙ አለኝ። እሱን ያጣላችሁ ልስጣችሁ እንዴ? ገባኝ። አድጋችኋል። ምንጭ ፈልገን አልነበረም። አሁንም ጓደኛችን ነሽ አይደል? ከዛም በላይ በነገራችን ላይ በእኔ በኩል ብትሆኚ ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ይሻልሻል። አንካራ ነኝ። አብረን ይህችን ዓለም እንመራታለን። ቂል መልካም ሐሳቤን አታበላሽ። ራስ ወዳድ አትሆን። የሚገርም ነው። ምን እየተፈጠረ ነው? ኤልያስ ምን እያረክ ነው? ዳመናሽ እኮ ናት።
ዳመናሽ! ሁለቱም ያላወቁት ነገር ይህን ዓለም ሲገቡ ኃይላቸው ተቀያይሮ ነበረ። የጭራቁ ንጉስ የህይወት ኃይል ነበረው። ኦቲስም የሚነካው ነገር እንዳለ ይጠፋ ነበረ። ይህን ዓለም እናጠፋለን። ጥሩ ሐሳብ አይደለ? ይሁንና በቅርቡ ዳመናሽ ማንነቷን ረስታ ነበረ። ወደ ቤተ መንግስቱም ወድቃ ግዙፍ አውሬ ሆነች። ሁሉም ነገር በዳመናሽ አስማት ጠፋ። አይሆንም፣ ተሳስቻለሁ። የዳመናሽ ኃይል ከምንም በላይ ነበረ። ሊከላከሉትም አልቻሉም። በኃይላም ወንድማማቾቹን አሯሯጦቻቸው። እነሱም በሀብላቸው ሰራዊታቸው ማውራት ጀመሩ። ሀብሌ፣ የተፈጠረብኝ ነገርን ንገረኝ። ተሳስቻለሁ እንዴ? ጥፋት ብዙ ነገርን ያሳጣል ክቡርነቶ። በዚህ ሁኔታ ምንም ላረግ አልችልም። ዓለሙና ዳመናሽ የሚጠፉ ይመስላሉ። አይሆንም፣ መፍትሄ ፈልጉና አስቁሙ። ዳመናሽና ዓለሟ ሰላም እንዲሆኑ አርግ። ሰራዊቶቼ፣ ይህንን ሁኔታ ምን እናስተካክልበት መንገድ አለ? ክቡርነቶ፣ ቤተ መንግስቱና ላፑቲን ሁለት ድካሞች አሉት። እነሱን ካጠቃህ፣ ቤተ መንግስቱን ካፈረስክ የልዕልቷ ነብስ ይመለሳል። ለመጀመሪያ ጊዜ ጭራቁ ፍርሃት ምን እንደሆነ አወቀ። ጸቡን ትተውም አንድ ላይ በህብረት ዳመናሽን የሚያድኑበት መንገድ አሰቡ። ራሳቸውንም በዛ መንገድ ያድናሉ። ኤልያስ ኦተስን አብረው አጠቋት። ግን ሙሉ ኃይላቸውን መጠቀም ባለመቻላቸው የፈጠሩት አስማት ደካማ ነበረ። የዳመናው ቤተ መንግስትም ሊያፈርስ አልቻለም። ይህ ትክክለኛ መንገድ አይደለም። ኃይላችንን እያባከንን ነው። ግን ዳመናሽን ጥለን መሄድ አንችልም። ጓደኛችን እኮ ናት አይደል? አንተ ብቻ አልነበርክም፣ ከኔ ጋርም ቅርብ ነበረች። ቤተሰቦቻችን፣ በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። አትጠራጠር፣ ምንም ቢሆን እሷን ለማዳን የቻልኩትን ሁሉ አረጋለሁ። መንገድ ይኖራል። የኃይል ምንጭ ብናገኝ የተሻለ ኃይል ይኖረናል። ተቃራኒ ኃይልን ማስተካከል አለብን። ሰራዊታችንን እንቀያየር። አንተ የኔን፣ እኔ ያንተን። እድሉን ተጠቅሜ መጥፎ ነገር እንዳልሰራ አትፈራም? አው ግን ጊዜ የለንም። አስቸኳይ ነገር አለብን። እሺ፣ እንቀያየር። በዚህ ህብረታቸውም ኃይላቸውን አሰባስበው ተባብረው ኃያል አስማት ሰሩ። ያም ቤተ መንግስቱ እንዲፈርስ አረጋው። ዳመናሽም እንደገና አንሳ ወደ ራሷ ተመለሰች። ራሷን ስታም ወደቀች።
ልትወድቅ ስትልም ያዛትና ወደ ምድር ወሰዳት። መሬት ላይ ካረፈች በኋላም ትንሽ ቆይታ አይኗን ገለጠችና ነቃች። አንተ አትበየው፣ አብቅቷል። ይቅርታ ዳመናሽ፣ እኔ ጥፋት ነው። ይህን ዓለም ሚዛን ያስፈልገዋል። ሁሌም ጥሩ ሊሆን አይችልም። ስለኝ አንድ ቦታ ያለ ነገር ሰላም ላረግ ሞከርኩኝ። አትጨነቁ፣ አስወጣችኋለሁ። የዳመናሽ ኃይልም በጣም ደክሞ ነበረ። የዳመና መስታወቱንም ሰርታ ልታስወጣቸው አቃታት። ዳመናሽ ብዙ አትሞክሪ። አይ እዚህ ዓለም ብዙ ከቆያችሁ እንደ ድሮ አትሆኑ። አንድ መንገድ ብቻ አለ። ወንድማማቾቹም ሳትጠብቅ ልዕልቷ ዳመናሽ የቀራትን ኃይል ተጠቀመች። ቦታውም ተንቀጠቀጠ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተ መንግስቱም ፈረሰ። ከወጡ በኋላም ወንድማማቾቹ ኃይሉን ተከፋፈሉ። ወንድማማቾችና የዳመናሽ ጓደኝነትም እስከ ዛሬ ቀጥሏል። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀር አለ። ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ብሎ ወላጆች ለዚህ ገና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀለበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው
ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ወተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች አሉት። ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ ለዚህ ገና ስጦታ አይገባቸውም? በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ቶይስን ይቀላቀሉ።